ትሁት ልብ ካለሽ መቼም ነው ማትወድቂው። ቅን ልብና ትሁት ከሆንክ መቼም ነው ማትወድቀው። እኔ አንዳንድ ወንዶች በጣም ነው የሚያሳዝኑኝ። ምንም ብትናገር ዝም መናገር ሳይፈልግ ቀርቶ ሳይሰማው ቀርቶ እንዳይመስልሽ። ልጆቻቸውን ለማሳደግ ጭቅጭቅ ላለመፍጠር ጸጥ እኔ እንደው እግዚአብሔር ሁሌ ይላለው ሁሌ ይገረማለሁ። ዝም የምትሉ ሰዎች ግን የእውነት በድጋሚ እግዚአብሔር እናመስግኑ። ምን አይነት አስተዋይነትን እግዚአብሔር እንደሰጠክ። አስተዋይነት እኮ ነው። ዝምታ እኮ ጥበብ ነው። ዝምታ እኮ አስተዋይነት ነው። እየተሰደበ እየተናገረ ጸጥ የሚል ሰው እኮ ጥበበኛ ነው አይደለም? ባለቤቷ እየተናገራት ውስጧ እያረረ ጸጥ የምትል ሴት እኮ ነገሩን ላለማባባስ ነው። የእውነት በጣም ጎበዝ ሴት ነሽ። እግዚአብሔር ይባርክሽ። አዎ መናገር ይቻላል። ትከሻ መለካካት ይቻላል። አዎ በዚህ ዘመን ደግሞ በተለይ ሴቶቹ ስፖርተኛ ናቸው። እናገራለሁ እንደ በፊቱ ደባደባለሁ ብለህ አጸፋ ምላሹን ውልቃት አለብኝ እናም ብለህ ትኖራለህ። ከዛ በኋላ ቅጥቅጥ አለብኝ በዚህ በኩል የምን ቅጥቅጥ ነው? የባለቤቴ ማስታወሻ ነው። ብድግ ብላ ነው መሬት ሴራሚክ ላይ ያፈረጠችው። ከዛ በኋላ ዲስክ መንሻ የምን ዲስክ ነው? ባለፈው እንደዛ ብድግ አድርጋ እንደ ሴራሚክ ላይ ያፈረጠች አሉት። የዛሬዋ ስፖርተኛ ነች። እንደ ወንዱ ሰነፍ አይደለችም። ሁሉም ወንድ ሰነፍ ነው እያልኳቸው አይደለም። በጣም ጎበዞች አሉ። ሴቶቹ ያው የሚያዩት ነገር ስላለ በምትችለው አቅም ከጎረቤት ከዚህና ከዚህ እንኳን አጋጅተው በምግብም ቢሆን ራስን መጠገን ራስን መጠበቅ ላይ አንዳንድ ነገር ላይ ጎበዝ ናቸው። ዞሮ ባለ መጣን ሳይሆን ጉብዝና ለራስ ነው። ለወደፊት ማግባታቸው ካልቀረ ሰላም የምትፈልጉ ከሆነ ደስታ የምትፈልጉ ከሆነ በረከት የምትፈልጉ ከሆነ ስለምትፈልጉት ነገር አጥኑ። በመንፈሳዊ ሕይወት ደስተኛና ስኬታማ መሆን የምትፈልጉ ከሆነ መጽሐፍ ቅዱስ ግለጥና በደንብ ሰርች አድርግና ስለዛ ነገር አንብብ። ማግባትህ ካልቀረ ስለ ትዳር በደንብ ቁጭ ብለህ ተማር። ማግባትሽ ካልቀረ ምንድነው ትዳር? ምንድነው? እንዴት ነው ትዳር የሚመራው? እኔ ምንድነው ኃላፊነቴ? ባለቤቴ ምንድነው ኃላፊነቴ? ሚስቴ ምንድነው ግዴታዋ? እኔ ምንድነው ግዴታው ብለህ በደንብ አጥና። ምክንያቱም መኖር ካልቀረ መኪና የምትነዳው እኮ መንጃ ፈቃድ ሲኖር ስለምት አነዳዱን ስታውቅ ነው። ተሳቢ መኪና ይዘህ አንተ የተሳቢ መኪና እንዴት እንደሚነዳ ሳታውቅ እንዴት ትነዳለህ? ለአንተም ችግር ለሰውም ችግር ትፈጥራለህ። ሴቷም የማታውቂውን ነገር እንዴት ትመራለች? ስለዚህ ቁጭ ብለሽ እንዴት ናት መጽሐፈ ምሳሌ ምዕራፍ 31 ቁጭ ብለሽ አንብቢ። በወሩ መጨረሻ ያችን ሴት ትሆኛለሽ። በየቀኑ አንዳንድ ነገር ብታስተካክሪ በወሩ መጨረሻ ላይ ባለቤቷ አመሰግንሻለሁ ባይላት እንኳን ሰፈሩ ሳሩ ቅጠሉ በእግዚአብሔር ፊትም የተመሰገነች ሴት ትሆናለች። በኋላ እናየዋለን። ከዛ ውጪ ደግሞ የትዳር አጋር ምርጫ። የምን ምርጫ? የዛሬ ወር አንድ ነገር ብያቸዋለሁ። ከንብና ንብ ታምራለች አታምርም ብዬ ጠይቄያችሁ ነበር አይደለ? ታምራለች አታምርም? ታምራለች። እዚህ ነው የምታምረው ነው የምታምራለች። እዚህ አዳማ አታምርም አይደለ? ፍሬዋ ግን ምንድነው? ጣፋጭ ነው። ለዘላለም ተላቀቁ። ከምን ላይ? ከመልክና ከቁመና ላይ። ምርጫ የተሳሳተ ሰው እግዚአብሔር የሰጠውን ስቶ እግዚአብሔር ያልሰጠውን ሰው ጋር የሄደ ሰው የተጋባ ሰው እድሜ ልኩን መጽሐፍ ቅዱስ መጽሐፈ ምሳሌ ጠቢቡ ሰለሞን ከጨቅጫቃ ሴት ጋራ ከመኖር በበረሃ መቀመጥ ይቀላል ይላል። ከነዝናዛ ከጨቅጫቃ ሴት ጋር ከመኖር የተባረከችዋን አላገኘህማ። ከዛች ጨቅጫቃ ሴት ጋር ከመኖር ደግሞ በበረሃ መቀመጥ ይሻላል፣ ሳያገቡ መኖር ይሻላል ይላል። ነው አይደለም? አዎ ከጨቅጫቃ ሴት ጋራ ከመኖር ይላል፣ ከነዝናዛ ሴት ከመኖር ይላል። ድጋሚ አሁንም ይቅርታ እሺ፣ መጽሐፉ የሚለውን ነው። ያው ሴቶች ኮስተር ይላሉ በጣም ዛሬ እንዳትከፉ እሺ። ይሄ የሚያስተምራችሁ የመጽሐፍ ቅዱስ እየተማካከረ እንጂ የሚያስኮርፍ አይደለም። እና አልቅሰሽም ቢሆን ነገሩ ከጠቀመሽ ግን ጥሩ ነው። የትዳር አጋር ምርጫ በደንብ ማየት በኋላ ላይ የተሳሳተ ህይወት እንዳትኖሩ ያደርጋቸዋል። እና ጌታ ሆይ ያንተ ፈቃድ ምንድነው በሉት። የማን ፈቃድ? እኔ እሷን መርጫ ያለው ያንተ ምርጫ ምንድነው? እሷን ስለመውደድ አትጨነቅ። ይሄ ለመውደድ አትቸኩሉ ወገኖቼ። ለመውደድ ሳይሆን የእግዚአብሔር ፈቃድ ነው ወይ በል። የማን ፈቃድ? ያንተ ፈቃድ ነው ወይ? ዝም ብሎ ጥልቅ ብሎ መግባት ሳይሆን የሰው ልብ ውስጥ መግባት ሳይሆን እሱን ተውትና መጀመሪያ የእግዚአብሔር ሆይ ያንተ ፈቃድ ነው ወይ? ጌታ ሆይ ያንተ ፈቃድ ነው። ይሄን ሰው ወድጄዋለሁ ያንተ ፈቃድ ነው። ካልፈቀደ ወደ ኋላ ተመለሽ። የእግዚአብሔርን ፈቃድ እንዴት ማወቅ ይቻላል? ሐሳብሽ ምንድነው? ሐሳቡ ምንድነው? ዓላማሽ ምንድነው? የሱ ዓላማ ምንድነው? ሁለቱን አንድ ላይ አድርጋችሁ የእግዚአብሔር ፈቃድ ነው የእግዚአብሔር ፈቃድ አይደለም ታውቂያለሽ።
ያንቺ ሐሳብ ምንድነው? የሰውየው ሐሳብ ምንድነው? ያንቺ ፈቃድ ምንድነው? የሰውየው ፈቃድ ምንድነው? በእነሱ ላይ ተጨምሮ እግዚአብሔር ይወዳል ወይ? በጋራ ብትኖሩ መንገዱ ቀና፣ ጎዳናው ቀና፣ ሐሳቡ ቀና ከሆነ ስለዚህ ይሄንን ለይቶ ማወቅ። ከዛ ውጪ ደግሞ የትዳርን ትርጉምና ጥቅም ለይቶ ማወቅ። ከዛ ውጪ አንድ ጥያቄ ልጠይቃችሁ። ብዙ ሰው በቁርባን ያገባል፣ ብዙ ሰው በተክሊል ያገባል። ምንድነው ይሄ ጥያቄ? እንደው ሸልማቸዋል። ብዙ ሚሊዮን ሰው በቤተ ክርስቲያን ያገባል። ዓለማዊ ጋብቻ ላይ ጭቅጭቅ አለ፣ መንፈሳዊ ጋብቻ ላይ ጭቅጭቅ አለ። የቱ ጋር ነው ያመለጠን ነገር? ምንድነው ታዲያ ትርፉ? አንድ ሴት አንድ የቤተ ክርስቲያን ሰው በቁርባን በተክሊል አግብታ ሰውየው ለሷ ካልታመነ ለሷ ካልታመነችለት ለሱ ካልታመነች ምንድነው ትርጉሙ? ዓለማዊ ጋብቻን ከመንፈሳዊ ጋብቻ ጋር የሚለየው ምንድነው? ይሄን መልሱልኝ። በቁርባን ማግባት፣ በተክሊል ማግባት፣ በዓለማዊ ጋብቻ ማግባቶች አሉ። ዓለማዊ ጋብቻና መንፈሳዊ ጋብቻ ልዩነቱ ምንድነው? አንድ ሴት በመንፈሳዊ አግብታ ለባለቤቷ የተለየ ነገር ምንድነው የምታደርገው? አለበለዛ ሰውየው ምን ተረፈው ታዲያ? ዓለማዊ የተሻለች ናት ብሎ መንፈሳዊ ሴት አግብቶ እንደ መንፈሳዊ ሴት ለባለቤቷ ማትሆን ከሆነ ምን ተረፈው? ቤተ ክርስቲያን አገልጋይ መሆኑ፣ ሰባኪ መሆኑ፣ ቄስ መሆኑ ምን ጠቀማት? ቄስነቱ ሰበካ ጉባኤ መሆኑ ምን ጠቀማት ለባለቤቷ ካልሆናት? ልክ ነው ልክ አይደለም? ልክ ነው ልክ አይደለም? መንፈሳዊ ጉባኤ መንፈሳዊ ጋብቻ ከዓለማዊ ጋብቻ ልዩነት አለው የለውም? እየሰማችሁ ነው? አስረዘምኩኝ? እሺ ይቀንሳለሁ። አዎ ልዩነት አለው የለውም? አለው።